ጡንቻችሁ እድገት ከፍተኛ አስተዋጽኦ የሚያበረክተው አንደኛውና ወሳኙ ነገር አእምሮና የጡንቻ ግንኙነት የምንለው ነው። I think the biggest mistake is that you go to the gym and you go through the motion but you don't really have your mind inside the muscle. በዚህ ምክንያት እንግዲህ ብዙ ሬፖችና ብዙ ጉልበቶችን እናባክናለን። ምን ማድረግ አለብን? አእምሮአችን ከጡንቻችን ጋር እንዲገናኝ የተቻለውን መንገድ ሁላ መፈለግና መቅረጽ ያስፈልጋል። ለምንድነው ካላችሁ አእምሮአችን ወደ ጡንቻችን ግንኙነትና ትኩረቱን ሲያደርግ የሃይፐርትሮፊ ወይም ደግሞ የጡንቻ እድገት እንዲነቃቃ ያደርጋል። ያ ብቻ አይደለም፣ ሞተር ዩኒቶች በመነቃቃት ካሰብነው በላይ ወይም ደግሞ ሰውነታችንን ፑሽ በማድረግ በአእምሮአችን ልክ ብዙ ወይም ደግሞ ከባድ ክብደቶችን እንድናነሳ ያደርገናል። በጣም ቀላል ኤግዛምፕል ልስጣችሁ። ለምሳሌ ከውጪ የሆነ ሃይላንድ ወይም ጃር ይዛችሁ ወደ ቤት ግቡ ብትባሉ የሚሰማችሁ ፊሊንግ አለ። ከዛ እጥፍ የሆነውን ክብደት ግን በዳምፔል መልክ ግን ጂም ውስጥ ገብታችሁ ታነሱታላችሁ። ለምን? አእምሮአችሁ የሆነ አይነት ስራ ወይም ደግሞ የሆነ አይነት የጡንቻ ግንባታን እየደገፈ እንደሆነ ስለሚያስብ ነው። ስለዚህ አንዳንዶች ለምሳሌ ክብደት እየሰሩ ከሰው ጋር ያወራሉ፣ የተለያዩ ቻቶችን ያደርጋሉ። እንደዚህ የምታደርጉ ከሆነ የጡንቻ እድገታችሁና የጂም ቤት ቆይታችሁ ላይ እያሾፋችሁ ወይም ደግሞ እያላገጣችሁ ነው ማለት ነው። ስለዚህ ከዚህ ወጣችሁ የማይንድ እና የመስል ኮኔክሽንን ማዳበር ይኖርባችኋል። እንዴት ማዳበር እችላለሁ ካላችሁ የመጀመሪያው ነገር ሞመንተምን መቀነስ ያስፈልጋል። ይሄ ማለት በምትሰሩበት ሰዓት ላይ ውዝዋዜዎችን ወይም ደግሞ ከሄደ በኋላ መመለስን በጡንቻችሁ እንጂ በሞመንተም መጠቀም መቻል የለባችሁ። When you do a bicep curl, I can't just stand there like this. Yeah, you can. They stood like this and then looked sideways. Kind of like they were bored. ይህንን ለማስወገድ እንግዲህ ረጋ ያለ ቴምፖውን የጠበቀና በአግባቡ የሚከወን የኤክሰርሳይዝ አካሄድን መተግበር መቻል አለባችሁ። ሁለተኛው ለአይናችሁ ቅርብ ወይም ደግሞ በአይናችሁ መታየት የሚችሉ ጡንቻዎችን በአይናችሁ እያያችሁ መስራት እጅግ በጣም የተሻለ ነው። ለምሳሌ የባይሴፕስ እየሰራችሁ ከሆነ ባይሴፕሳችሁን እየተመለከታችሁ ስሩ። ደረት እየሰራችሁ ከሆነ ደረታችሁን፣ ትከሻ ከሆነ ትከሻችሁን እያያችሁ መስራት የአእምሮና የጡንቻ ግንኙነትን ከፍ ያደርግላችኋል። አንዳንድ ጊዜ ደግሞ ከአይናችሁ የራቁ ጡንቻዎች ሊኖሩ ይችላሉ። ለምሳሌ የጀርባ ጡንቻ መመልከት ትችላላችሁ። የመቀመጫ ጡንቻ፣ የሃምስትሪንግ ጡንቻዎችን ስትመለከቱ ከአይናችን የራቁ ናቸው። እያየን መስራት አንችልም። ነገር ግን እነዚህ ጡንቻዎች ላይ በሚሆን ሰዓት ላይ የአእምሮአችሁን ፎከስ ወደ እነዛ ጡንቻዎች መላክ። ለምሳሌ የጀርባ ስትሰሩ ዝም ብላችሁ የጀርባ ከመስራት ይልቅ የሆነ ጀርባችሁ ላይ መሃሉ ላይ እርሳስ እንዳለ እያሰባችሁ ያንን ጨምቆ ለመስራት እያደረጋችሁ አያችሁ፣ አእምሮአችሁ ፎከስ እንዲያመጣ እዛ አካባቢ ማድረግ ማለት ነው። ለምሳሌ የመቀመጫ ከሆነ በመቀመጫችሁ መካከል የሆነ አሁን ልክ እንደ ቅድሙ አይነት